እኔ እኮ ለወላጆቻችሁ አዝኜ ነው እንጂ ወይ ህፃናት ማረሚያ ወይ ቂሊንጦ ወስጄ ማሰር አቅቶኝ አይደለም። ወላጆቻችሁ እንዴት አድርገው እንዳሳደጓችሁ ስለማውቅ። ቆይ ለወላጆቻችሁ አታስቡም እንዴ? ሰው ነኝ ስተሰርቻለሁ። ለሱ ደግሞ ይቅርታ ጠይቄያለሁ አይደለም እንዴ? ለምንድን ነው እንደ በፊቱ መሆን የማንችለው? እና ተደብቀ እሷ ጋር ነው ስትሄድ የነበረው? I have special gift for you. ምን ሀሳብን አስቀየረ? ተደብራል ነበር እንዴ? አረ እንዴ ራሱ ጉዳይ ነው። እንደው ከቻልክ እሳርልኝ። ያንን ማድረግ አልችልም። ራሴን አውቀዋለሁ። ማለት ይሄ ነው ጊፍቴ። ወደድሽው? አያገባኝም። ቻው ብላት ነው። ልክ እንደዚህ አስገባላታል። አልጨረስንም። ያ መርቀኝ። ደስተኛ ሁኚ። በህይወቴ ተመሬበታለሁ ከምትለው አንድ ነገር አፌን በዳቦ ማበሴ ብቻ ነው። አሁን የተማርኩት ነገር ቢኖር አፌን በዳቦ አበስኩ። መስፍኔ ደረሰልኝ መስፍኔ። አታስከዛ። ከህይወት ገባኝ ከምትለው ነገር አንድ ነገር ሊገባኝ እዚህ አልገኝ። ህይወት አሁን የገባኝ ከምትለው አንድ ነገር አለመግባት። በህይወቴ ከገባኝ ነገር ቢኖር አንድ ነገር በህይወቴ ከገባህ አንድ ነገር መብላት እንዳለብኝ ክሮዛ ፕራይም በህይወቴ ከገባህ ነገር አንድ ነገር ለሰው ስትል ብዙ መስዋዕትነት አትከፍል። በህይወቴ ከገባኝ ከምትለው ነገር አንድ ምግብ ሰውን እንደሚቀይር ነው። በጣም በህይወቴ የገባኝ ነገር ምግብ ስትበላ መጠጣት ውሃ መጠጣት እንዳለበት በጣም አላገጭታኝ። በህይወቴ ከገባሽ ነገር አንድ ነው። እንኳን ሰሞሽ በህይወቴ ገባኝ ከምትይው ነገር አንድ ነገር አይፎን ስለሆነ የምወጣበት በጣም አሪፍ ሳምሰንግ ነው እንኳን በህይወትሽ ገባኝ ከምትይው አንድ ነገር ያ ጥንቴ ፍላጭ ከስተት እንደሚመጣ የኔ ፍቅር ያኛው ነው። እሺ በህይወቴ ገባኝ ከምትለው አሁን ከገባህ ነገር አንድ ገና እየተማርኩ ነው ያስኬዳል። እንግዲህ ጋይሶች ሁሉም ያሉት ሰምታችኋቸዋል። ከምግብና ከመጠጥ የዘለለ አንድም ነገር ያሉት ነገር የለም። በቀጣይ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ እንገናኝ። በተለይ እኔ ያልኳችሁ ነገር እንዳለ ከምሳ በኋላ ያለው ስሜት እንዴት ነው ወንድም? ማለት ከምሳ በኋላ ያለው ስሜት እንዴት ነው? ያበረ ነው፣ ደስ ይላል። ወንድም አለም ከምሳ በኋላ ያለው ስሜት እንዴት ነው? አሪፍ ነበር፣ ግን ያው አንዳንድ ሰርጎ ገቦች እንደነ ደረጃ ምሳው ምንም ፍታ አይደለም የገቡ ይሄ አዙርልኝ ያሳይ እዚህ ጋር ችግር ይሄ ደረጃ ይገር ና ከምሳ በኋላ ያለው ስሜት እንዴት? ግን እኔ እነሱ በልተውብኛል። መስፍንዬ ከምሳ በኋላ ያለው ስሜት እንዴት ነው? ይሄን ሁሉ ክሩ ያበላሁት እኔ ነኝ። እንግዲህ ይገርማችሁ ያሉ ይለታውን ይፈለው። ከምሳ በኋላ ያለው ስሜት እንዴት ነው? ኧረ ተው አፍንጫ እየጎረጎሩ ጸጉር አትተው በማርያም። የኛ ጀማ ፍቅር ነው በእውነት በዚህ በኩል እንደዚህ ነው የሚያምረው እና በጣም አመሰግናለሁ። እነዛ ጀማ አፍንጫ እየጎረጎሩ ምናምን ጸጉር እየፈተሉ በእውነት ምሳ አልበላሽ? እንዴት ነው? ምሳ አላበሉኝም። ምን ተሰማሽ? ከይጣሽ ነው? ከምሳ በኋላ ያለው ስሜት እንዴት ነው? ዋው አፌን በዳቦ እያበስኩ ነው። አንተ ቤትኛው ዳቦ በላም በቃ ከምሳ በኋላ ያለው ስሜት እንዴት ነው? ምን አልጠገብኩም። ማማዬም አልጠይቃት አልጠገብኩም። ማሚዬ ከምሳ በኋላ ያለው ስሜት እንዴት ነው? ጠግበሻል? አልጠገብሽ? ጠግበሻል? ቤተሰብ
አንተ ዝም በልሽ። አባትህ እኮ ሬንጅ ሮቨር ብለው ኮሮላ ነው የገዛልህ። እሱማ እህትህን ጠብሼልህ አሳይቻለሁ። ኮሮላ አንተ ነዳኔ ቪትስ አልነበር እንደ የምንነዳው ሬንጅ ሮቨር እኮ ነው ያለው። ይቺ ቢዋይዲ ክሪኗን ገዛ በቃ ልትለጠጥብና በሳምንት 150 ሺህ ብር የሚሰጥ ልጅ እንዴት ታወራለህ? ይሄኛውን ፈተና ካለፍኩኝ ማለት ነው 350 ሺህ ብር አደርግልሃለሁ ብሎኛል። ታያለህ አዲሷን ቢዋይዲ 350 ሺህ ብር ይስጣል። ኧረ ቢያንስ ተጠቃሚ ፕሊዝ ደርቃቱ ንግግራችሁ ማስተካከል የመንግስት ትምህርት ቤት እንደምናያቸው ለምን አንተ በእርዳታ ገብተህ ልታወራ ነው? በእርዳታ ገብተህ አይስዌር ውጣ ተፈለግ ቲቸር አንድ መስፍን አንድ በህይወታችሁ እንደዚህ ተደርድራችሁ ተምራችሁ አታውቁም? ነው